akkam nagaa jirtu hordoftoota YouTube kiyya ani nagaa kooti sins nagaa guddaa akka qabdan abdii guddaa qaba adara keessan subscribe gochuu hin dagatina nu jajjabeessa warra gurguddatanis nu guddisuuf dhamaan siniin jedha subscribe gochuu hin dagatina siniin jedha asumaani waan waliin barannu qabna jechuudha waan mirarsin godhu ara ayu milaasish bazzi nabba gadaniit akkanatti kutu እኔ ምን ማለልሽም የተባረክሽ ነሽ ለማለት በጣም የተረገምሽ ነሽ እኔ ምን እንደምልሽ እንደው አላቅ በእውነት አላቅ ማተኮነ ማንገሉ ያንኬ ደሞ ግዱ ከነሞ አከመከም ሲጎደ በእናትሽ ኡፍ ብሪና ከኒ አመና ከኑ ቀብዳ አካውንት ከመረራ አራት ማቶሺ ናዳ በርሱ ቀብዳ አኒ ዮ አቲ ደምቴ በርባቻ ተችታፍቴ አኒ አሲቲ ክራይ ማና የሆነ ጋፈታኒ አኒ ዶራፍ ደከፈሉን ቀቡ ቃኒ ሰልጴነ ጫባ ካንካና ኦሊ አኒ አርገንም ቤው አቲ ሲጀመር ማዩ ክብሪና መቀብሉ ና የመጨረሻ ሲደርስ ጭራሽም ደሞ የሰው ባል የቀማሹ አንቺ አንድ ደግሞ የምትዚቺና የምትጓረሪ አንቺ ግን አንቺ ምን ቤት ነሽ እናት ምን ቤት ነሽ እስኪ ንገሪኝ ምን ቤት ነሽ ትንሽ አምሮሽ የሳት የነቀልሽ አትመስይም አልመሰለሽም ትንሽ ማሰባሽ ትንሽ አልቀራም እዚህ ውስጥ ምንም የለሽም ብርሽ ወሰሽ ደሞ ማዞር ጀመርሽ ለምን ይቀርብሻል እናቴ ሱማያ በየአገሩ የዞረች አይደል ለምን ይቀርብሻል በርቺ እና ቀጥብዬ ሲገባላችሁ ሱማያዬ እንግዲህ በእውነት ይበቃል በቃ አሰቃይተሻል እንግዲህ በቃሻል ይልሻለሁ ያቺ ተዩ በቃ ቢተይ ነው ምሻልሽ አንቺም ራሱ ስለማይመጥንሽ ለምን ታወራለሽ ተዩ እውነት ተዩ ምክንያቱም የበደና አምሮ የማሰባው ሙሉ የሆነና ያነሰ የጎደለው አንድ አይሆንም ስለዚህ አንቺ ሙሉ አምሮሽን ይዘሽ ከነ ልጆችሽ በሰላም ለመኖር አባታቸውንም አገናኝ ከዛ ሰላም ሁኒ ሰላም ኑሪ ደሞ አትዋሽና እንግዲህ አንድ እዚህ ነኝ ያሽ ከዚህ በፊትም እንኳን ሳይዶን እኛን ራሱ የሸወርሽን ስለሆነ እንደዛ ሳይሆን አሁን በትክክል እውነቴን ነው የምልሽ ማቼም ይዞ አይሮጥም ከቀራ ልጆቹ ጋር ነው የሚቀረው ስለዚህ ዝም ብለሽ አንቺ ታረቂ ወይ ደሞ ወደ ራስሽ ሳቢ ሞኛቱኛ አንቺ የራስሽን ውሰጂ የሰው ስላልወሰድሽ የራስሽ ስለሆነ እኔ ቢሆን እንደዛ ነኝ የራሴን ወስዳለሁ መጀመሪያም ራሱ የሰው ስላልወሰድኩ ማለት ነው ስለዚህ እኔ የምነግርሽ ምንድነው የራስሽ ስለሆነ የራስሽን ተቀበል እንዳልሹ ደሞ አሁን ሳይዶ የሚልሽን እምቢ የሚልሽ ስለማይመስለኝ ያልሹ ምንድነው የሚቀጥለው ምንድነው ያልሹ ያልሽ እኔ እንዳንቺ ብሆን ማለት ነው ሰይድ አሁን እዚህ ያለ ማለት ነው አሁን እዚህ ነው አይደል እኔ ሰይድ አንተ አትሄድም ወይ አዩን አሁኑኑ ፍታት ወይ ደግሞ አሁኑኑ አይኔ ያየ ጣላት ነው እንደሚያደርገው እርግጠኛ ነኝ ስለዚህ ሁነቴም እርግጠኛ ነሽ ሳይዶ የራስሽ ነው ዱሮም አሁንም ለራስሽ ለማደረግ ምንም አትጸጸቺ ወደ ኋላቲ ቶሎ በቶሎ ወደ ራስሽ አምጪ የራስሽ ነው መጀመሪያ የራስሽ ስለሆነ የራስሽ ደግሞ ምንም ንግግር የለውም ምንም ወቀሳ የለውም ምንም መቅማማት የለውም የራስሽ ማድረግ ትችያለሽ ግን የሰው አልተቀበልሽም የሰው አልወሰድሽም ግን የራስሽን እቃ ወይ የራስሽን ሰው ለራሱ ያደረገ ሰው ነው አይደለም ምላሱ በደንብ እየበዛ ያለው ስለዚህ አንቺ እንዳልሹ ማድረግ ትችላለሽ ስለዚህ አሁን መወሰን የምትችይበት ጊዜ ስለቀረበ ማለት ነው በራስሽ ጊዜ በራስሽ አምሮ አስበሽ መወሰን የምትችይው እስኪ
ከልጆቹ ጋር ቢያገናኘው ምን ቢሆን ይሻላል ብለሽ በራስሽ ነገር ወስኝ። ሌሎቹም ሰዎች የሚሉትን ሳይሆን በራስሽ ጊዜ የምትይና የምትወስኒው ነገር ያዋጣል ብዬ ነው የሚያስበው። ስለዚህ መወሰን የምትቺ አንቺ ነሽ። ሌሎቹ እንደ ብሽንጋ ቢያንጣጡ ምናምን ዜሮ ነው። ግን አንቺ ብትወስኚ ሁሉ ነገር ሰላም ይሆናል ማለት ነው። እና ሳይዶም እየተማረ ይመስለኛል። እስከ አሁን እየተማረ ነው የሚመስለኝ። ምክንያቱም እኔ ማጠፍቻለሁ አላስፈቀድኳትም ምናምን እያለ ደግሞ እውነቴን ነው እኔ የሚለው እግዚአብሔር ማግባት ያልቀረው ነገር የተረጋጋች ሴት ላንተ የሚሆነው ሞገስ ያላት ክብር ላንተ ያላት የምትለው አንተን ብትሰማ የምትረዳክ ቢሆን ምንም ችግር የለም። አሁን እንደሚያየው ሱመያም ቢሆን በተለይ ያስቀየማት ይሄ ነው ብዬ ነው የሚያስበው። ምክንያቱም እቺ የምትረዳህም አይደለችም፣ የሆነ ነገር የምትሰማህም አይደለችም። ብቻ አንተ ዝም ብለክ ብርስጣት፣ ዝም ብለክ ቤት እንዳልከው ብትግዛላት በቃ እሷ ለምናምን ቴዎች ወይ ቁሶች የሰው አእምሮ የሚያስበው ፍቅር ቢሆን ኖሮ በቁሳቁስ ነገር መደሰት ግን አንተን ሰምታ ምክርህን ወስዳ ክፉ ከአፏ የሚመነጨውን አቆማ አንተን ብታግዝ ኖሮ ሱመያም ይሄ ሁሉ አትጨክንም፣ አትርቅም። አንተ እየቀረብክ እሷ የራቀች አትሄድም ነበር። ይሄ ሁሉ ማን ነው? መነሻም መጨረሻም ማናት? አዩ ናት። ምንድናት? እሷ ታውቃለህ? ምንም ቆማ ማሰብ አትችልም። የመጣላትን እንደመጣ የምታወጣ ዝርግፍ ናት እሷ። እና አንተም ቆመክ በራስክ ወስን፣ ሱመያም ቆመሽ በራስሽ ወስኝ። ልጆቻችሁን አንድ ላይ ሆናችሁ ለማሳደግ ጥሩ። እውነቴን ለመናገር እኔ አዩ የምትባል እውነቴን ነው ለሳይዶ የምትሆንና የምትመጥንም አይመስለኝም። እና ሳይዶም ደግሞ ሁለቱም ስላናደዱን እኔ ሌላውም ለማግባት ዝግጁ ነኝ ምናምን አትባል። በንዴት ነገር ሌላም ነገር አትወስን። ቅጣት ከሆነ ያለፈው ይበቃል። መጥፎ ውሳኔም ቢሆን ያለፈው ይበቃል። ሁሉ ነገር ያለፈው በቂ ናቸው። እሱን ጸጽተ በቃ በቻልከው አቅም ማታገስ ወይስ ደግሞ ትግስት በብዛት ይሰጥክ ነው የሚልህ። ምክንያቱም መጀመሪያ ባጠፋው ነገር ስለሆነ ይሄ ሁሉ የደረሰብክ ስለሆነ አሁን ግን ያለፈውን ለማስተካከል መጣር ካልሆነ በስተቀር ሌላ ስህተት ለመስራት በጭራሽ አትስ በጭራሽ አምሮክ ውስጥ እንዳታስገባ። ደግሞ እቺ ሳሯ ነገር ቅጠሎቹ እሱን ነገር ብታቆም ነው የሚሻለው። መጀመሪያም ሱመያ አያደርግም ምንም ማጣት ብርም ቢሆን ማጣት ባዶ መሆን እሱ ጋር ምንም የለም ብላለች። እውነቷን ነው። ለአንተ በቂ ማትሆኑን ወይ ደግሞ በየወሩን የምታገኘው ነገር ስላሰብክ እንጂ ባዶ ሆነክ አታደርጎም። ደግሞ በጣም ጥሩ ነው። ሱመያ የተደረገላትንም አትደብቁም። የሚገርመው ነገር ያለችው ነገር በነገራችን ላይ በኔ አካውንት ላይ ብር አስገብተዋል፣ ግን እኔ አልፈልግም እስካሁን አልተጠቀምኩም ያለች ነው። ግን ደግሞ ከዚህ በፊትም አስገብተውላታል አልፈልግም ያለች የተጠቀመች ነው። ግን ደግሞ አንቺም የሱ ሞራል ላይ አትረማመጂ። ምክንያቱም እሱ ያንቺን አምሮ ለመጠበቅ ልጆቹን ለማገዝ ነው። እቺ እንከፍ ብትሆንም ለሱ አለማሰብ ብትችልም አንቺ ደግሞ በዚህ በኩል ብታስቢና ብታነቃቂ ብታበረሻቺ ነው የሚሻለው። ምክንያቱም አንዱ ከሱ የራሽ ነው፣ ሁለተኛ ያደረገውን አምሮ እንትን የሆነ በቃ አለ አይደል ሞራሉ እንዲወርድ ከምታደርጊ አድርጎልሻል፣ ልኮልሻል አይደል? ግን መልሰሽ አንቺ ወደ አካውንቱ እስካላሽ ድረስ የራስሽ ነው የተጠቀምሽ ነው፣ ለልጆቹም ነው የላከው። ስለዚህ እኔ አልፈልግም ምናምን አትበይ። ልኮልሻል አይደል? ለአንቺም ልኮልሻል። ይሄ ማለት አንቺም አትጨም ተጨርሽ ብሎ አስቦ ሳይሆን በቃ ለልጆቹ እሷም ከተቸገረች ምናምን ብሎ ነው እኔ ራሴ ቢቸገር ይሻላል ብሎ እስካሰበ ድረስ አንቺ ደግሞ ሞራሉ ላይ እንዳትረማመጂ። ምክንያቱም
ይሄ ያለፈው የምሰቃየው በቂ ስለሆነ አንቺም ተሰቃይተሻል፣ ግን በቂ ስለሆነ ይሄ ያደረገውን ደግሞ አእምሮውን ወይ ደግሞ ሞራሉን እንዳትረማመጅበት ማለት እሱ ማደረጉም እኮ አንቺም እያሰቃየሽ ስለሆነ እሱ ግን እሱ ላይ አልፎ ለልጆች ይሆናል ቢቸገርም ለሷ ይሆናል ብሎ ስላሰበ ይሄ ደግሞ በማይሆን መንገድ ወይ ደግሞ በማይሆን አነጋገር አትናገሪው። ምክንያቱም ከዚህ በፊትም ታግዘሽ ወይ አሰደሽ ወይ ምን አላልሽም አላስቀየምሽም። አሁንም እንዳታስቀይሚ። ግን አዩ የምትባለው ብሯን እንቅጭ አድርጋ ወደ ዙረት ተነስታለች። እሷም ከማን በታች ናት ታዲያ? ትዙሪ እንጂ። ግን የምትዞረው ኢትዮጵያ ውስጥ ነው፣ ከኢትዮጵያ ውጭ አይደለም። እሱ ነው ችግሩ። እና ሁለተኛ ደግሞ ማን ነው ማውረድ ወይ ደግሞ እንትን ለማለት የምትፈልገው? ሂጂና ለመዳሞቹ ምናምን እንደዚህ ጭምቅ አርጌ እንደ መወልወያ ምናምን መወልወላ ራስሽ ነሽ አንቺ። መወልወያ የሆነች ብሩሽ ነገር ናት። ምንም ነገር ንፋስ ምንም ለመዳሞች መስራት ራሱ አትመችም። አንቺ ደግሞ ምንም ነገር አትመችም። እግዚአብሔር ምንም ለማንም ለምንም አትሆኝም። አንቺ ለራስሽም ለሰውም ለምንም አትሆኝም። ክብርም የለሽም። ምንም ነገር ነሽ ዜሮ በዜሮ። እና ይሄ ነው አንቺ ምንም ትርጉምም የለሽም። እና ሱመያ ይቅርና ማናችንም እኮ የሰው ቤት ሰርተን ነው የምንኖረው። ቤታችን የምንቀና የምናደርገው የምናሳምረው እንዳንቺ ባለሀብቶቹ ወይ ደግሞ የሆነ ነገር ያላችሁን ካልሞትኩ እኔ ካላገባው ሞታለሁ ብለን ስርስር ሄደን የሰው ባል ወስደን ሳንሆን የራሳችን ይዘን ደግሞ ስራችን ሰርተን ለፍተን የምንኖር ሰዎች ነን። እና ተጠንቀቂ ራስሽን። እኔ የምልሽ ለሱመያ ሳይሆን ብዙ ሴቶች ናቸው ሰርቶ ለፍቶ ቤታቸውን የሚያሳምሩት የሚያቆሙት ማለት ነው። ስለዚህ ውርድ ከራስሽ። እና የምለው ይሄ ነው። እውነቷን ነው። እኔም አልተቸገርኩም፣ ግን እስካሁን ለወደፊቱ ግን የሰው እጅ ማየት አልፈልግም ብላለች። እውነት ነው። የሰው እጅ ማየት ማለት ከሞት ምንም አይተናነስም። በራስሽ ሰርተሽ የምታገኝ ቆጥረሽ የምትፈልጊን የምትገዢና የፈለሽውን የምታደርጊው ሲኖርሽ ነው። ገና ለምንሽ አምጥተሽ ሳይሆን ሲኖርሽ የፈለሽውን ነገር ማድረግ ስለምትችይ እሱ አሳሳቢ አይደለም ማለት ነው። ስለዚህ ሱመያ የምትይው ነገር እውነት ነው፣ ግን የመዳም ቤት የሰራው ነው የምትይ። እኔ የሰራሽ አይመስለኝም፣ ግን ለመሸወድ የምትሰሪው ነገር ካልሆነ በስተቀር ምን ያህል መዳም ጥሩ ብትሆንም አንቺ እንደምታስቢ አይሆንም። ቢሆንም ይሁንልሽ፣ ግን ደግሞ የምትሰሪም አይመስለኝም። አሰሪም ደግሞ አንድ ዱባይ አንድ ምናምን የምትይው እኔ እውነቴን ነው እንደዛ አይመስለኝም። ማለት ባለፈው በእርግጠኝነት በእውነቱ እዛ ከነበርሽ ከዚህ መሃል ደግሞ መዳም ቤት ለመግባት ወደ ዱባይ ወደ ምናምን ሄርሽ ብዬ አላስብም። ያው አንቺ በምን መንገድ ሳይደው ወደ ከራስሽ ዞር ማድረግ እንደምትፈልጊ ዘዴሽ ነው ብዬ ነው የሚያስበው። ለማንኛውም ነገር ሁለታችሁም በራሳችሁ ማሰብ ቻሉ። ሰው የሚለውንም ከሰው ከሚለው ውስጥ አንድ ሁለት ያያችሁ መውሰድ ነው፣ ሁሉንም ሳይሆን አለ አይደል? የሚጠቅመው መውሰድ የማይጠቅመው መተው ማለት ነው። ስለዚህ እንደዛ አደርጋችሁ አስቡ። ከዚህ የተረፈው ስለ ሁሉም ነገር እግዚአብሔር እያመሰገናችሁ ክፉ ቃል ከአፋችሁ እንዳይወጣ ብዬ ነው የምመክራችሁ። እኔም ወዳችኋለሁ፣ አመሰግናለሁ። ሰብስክራይብ ማድረግ አትርሱ። ሰላም ሰላም ሰላም።